ፊታችን ማለት ነው ከድሬዳዋ ከመውጣት በፊት የወላድ ፊት ከዛ ናው ፊትም አለ በቃ ከመውጣታችን ማለት ነው። ይሄ የኛ ያለ ነው ከድሬዳዋ መውጫ ጋር ያለ ነው። ልንወጣ ነው። 1 ሰዓት በእግር ሄደናል እስካሁን 1 ሰዓት ነው። ከዛ የ8 ሰዓት የ7 ሰዓቱን ደግሞ ታዩታላችሁ። አሁን ከድሬዳዋ ኦፊሻሊ ወጥተናል። አሁን በዚህ ሰዓት ከድሬዳዋ መውጣት አልፈን እየተጓዝን ነው። ይሄ አሸዋ ትዝ ይላችኋል እንደውም ድሬዳዋ ስትመጡ መንገድ ላይ ያለው እሱን አልፈነዋል። እና በቃ ያው እኛ ማንንም አንሰማም። ሀስለሮች ነው ቢሊየነር ነው ጊዜ ጉዳይ በቃ አንድሩ ቴት በለኝ በቃ አንድሩ ቴት አያችሁት ከተማው ነው እንደዚህ ነው። ማን ነው እኔን ሁሉ መንገድ የሚደረው? ማንም አይችልም። እንዴት ይችላል? 43 ኪሎ ሜትር ማን ይገ አሁን አንድ 10-15 አካባቢ ይጠጋል። ለማንኛውም see you at Dangago. We are continuing on our adventure with this black nigger by our side. እና ብቻ ያው የጣር ነው የሞከርን እየገፋን ማተጋባችን ያልፋል። እኛ ጊቭ አፕ እናደርጋለን። we're not gonna do that shit. We're not gonna do it. Never give up, never what? Surrender. Never give up. አታ መኪና የለም እንዴ ግን በስማ የሀገሪቷ ዋና መስመር የሚባለው ባዶ መኪና መጣው። This is adventure man. This is real life. እንደዚህ ነው ላይፍ መሆን ያለበት እንጂ እዛ ቢሮ ተዘዝፈየዋል ቀኑ ሙሉ ትምህርት ምናምን ያረክ እንደዚህ አድቬንቸር ነው። የሰው ልጅ በቃ መልፋት መድከም አለበት። ብራስ ላለብ ይገባል። ብራስ ድሬዳዋ እየኖርክ እንዴት አያለብህም? ያው እየደረስን ነው። እኛ ያው እየበረታን ነው። እኛ ወንድሞቻችሁ እንወዳችኋለን። እኛም እንደምትወዱ እናውቃለን። ይሄ ቦታ አላሳያችሁ ይሄ ነው ሰይል ቦታ ነው። እንደዚህ ነው ላይፍ ነው። እንደዚህ አድቬንቸር እያረክ ያላችሁ አሽከርክር ረጋ ብለህ ደርሳለን። አሁን ኤሌቬሽኑ በጣም እየጨመረ ነው የሚሄደው። ከዚህ በኋላ ቶሎ ቪዲዮ ለመቅረጽ ምናልባት ሊከብድ ይችላል። ግን ያው እኛ ፎቶ ቢያንስ ፎቶ መነሳለን። መኪኖችን ደግሞ እየሞቱ ሰዓት ወደ 4 ሰዓት 5 ሰዓት ይጠጋ ስለሆነ ነው መሰለኝ። ያው እንደውላለን። ያው አሁንም እየተጓዝን ነው። አሁን እንደውም ሌላ ታሪክ ውስጥ እየገባን ነው። በቃ አንድ ሰው የለም እንደምታዩት መንገዱ ላይ አንድ ሰው የለም እንደምታዩት ነው። መንገዱ ጸጥ ያለ መንገድ ነው። ይሄ የመጣንበት ነው። ይሄ የሚታያችሁ መንገድ ይሄ ደግሞ ጫካው ነው በጀርባችን የሚገኝ በዚህ በኩል ደግሞ ባዶ ነው። አንድ ሰው የለም። የኛ ሞቲቬሽን አያችሁ። ሰው እንደዚህ አይነት ቦታ ይፈራል፣ ይጮሃል። እኛ ግን አንፈራም። እኛ ማንንም አንሰማም። አንድ ሰው የለም። ምናባት ይፈራል። ላበደ በህይወታችሁ ማለት ነው አንድ ጊዜ ማለት እንደዚህ አይነት አድቬንቸር አንድ ጊዜ ሰው አዳቴ ወይ ለምን ምንሞት እግዚአብሔር ላይክ በህይወት እንደዚህ አይነት ሪስክ መውሰድ አለብህ። ማንንም መስማት የለብህም። በቃ እንደዚህ አይነት ቦታ መጣ እስከ መቼ ነው የምንኖረው? ወንድ ነን ማለት ነው። እናቴ ደከመኝ ሰለቸኝ ምናምን የለም የሚደክመው ነው የለም ሞቷል። እዛ ድሬዳዋ ነው ሼል ጋር ነው የሞተው። እዛ hustle every day
ብራዘር አትሄድም ነበር? አይኸው የነን ያለ ነው ምድረ በዳ ይልካል። እንደዚህ ነው ሰው የሚሄደው። እንደዚህ ነው እንደ ፀሐዩን አዛ ነው እግዚአብሔር የሚጠባንም ዝግዛግ ነው። አሁን እኔ እብድ ባልሆን ኖሮ ከዚህ ሀረማያ ከድሬዳዋ ሀረማያ በእግር ይኬዳል። ቦታው እራሱ እንዴት ደስ እንደሚል እናቴን ያበደ ነው። እንደዚህ ታደርጋለህ። ቅድም አይታችሁን ነበረ ያው መንገዳችንን ስንጀምር። አሁን ግን ያው መንገዱ እንደዚህ አድክሞን ያው ነጭ ላብ ማለት ነው። ነጭ ላብ እያላብን ነው። ከቀኑ 7 ሰዓት ሊሆን ትንሽ ነገር ነው። ያው ደንገጎ ልንገባ 5 ወይ 6 ኪሎ ሜትር አይሞላም። ኪሎ ሜትር አይሞላም በፍጹም። እንዴ 1 ኪሎ ሜትር በለው ይታያል። ባይን የሚታይ መንገድ ነው። በቃ ያው እንደዚህ ነው ሁኔታችን እንድታዩልን ብለን ነው እኛ ያው እናንተን ለማስደሰት ያው እንደዚህ እና በላይፍ ማለት ነው። ማንንም እንዳሰሙ የምትፈልጉትን ነገር ለማድረግ ማንንም እንዳሰሙ ወጥራችሁ ላይፋችሁ ሁሉም ነገር ሃርድ ወርክ ቢትስ ኤቭሪቲንግ ማኒገ በቃ በተረፈ ቻው ይበቃችኋል። እንደዚህ ከተሰከሳችሁ ሰው ምን ይለኛል ብለህ በቃ እንደዚህ ነው። ብቻ ግን ትዞራለህ ነገር አለ ማን ነው ሀገር ቁልቢ ገብተናል። በዚህ ሰዓት ቁልቢ አይደለም ደንገጎ ገብተናል። ድካም ነው። ቁልቢ ገብተናል። ያለውን አሳክተናል። ይኸው ከፈለጋችሁ ፕሩፍ ቪዲዮ ፕሩፍ ይታያችኋል። ይኸው ሀረር ምናምን የሚለው ጋር ደርሰናል። ከቀኑ ስንት ሰዓት ነው? 7 ሰዓት አካባቢ ነው። ጀለስ ያው እዚህ ጋር አለች። እየገፋን ነው ገብተናል። ምሳ ከበላን በኋላ ደግሞ እንቀጥላለን፣ እናወራለን።